በዚህ ሳምንት ሶስተኛው የክብር እንግዳዬ ገጣሚ ሙሉጌታ ተስፋዬ ነው። ገጣሚ ሙሉጌታ ተስፋዬ በአሁኑ ሰዓት 47 ዓመቱን አክብሯል። ከዛሬ 10 ዓመት ጀምሮ የተለያዩ የዘፈን ግጥሞችን እየጻፈ ለህዝብ ያለውን ችሎታ በማቅረብ ላይ ይገኛል። ለምሳሌ በዘፈን ግጥምነት ለምሳሌነት ካቀረብን ለይሁኔ በላይ፣ ለነዋሴ ድረስ፣ ለአህመድ ለጋስ፣ ለአበበ ተካ ማን አላት ሰው ሀገር የሚለውን ካሴት እንዲሁም ለሃና ሸንቁጤና ለጸደኒያ ለተለያዩ ድምፃውያኖች ምርጥ የሆነውን የግጥም ስራውን ያበረከተና ለህዝብ ጥሩ ቃላትን በሙዚቃ ተቀናብሮ እንዲሰማ የሚያደርግ ድንቅ የሆነ አርቲስት ነው ገጣሚ ሙሉጌታ ተስፋዬ። በጣም አመሰግናለሁ። በቅድሚያ ተቀብለህ አመሰግናለሁ። እስቲ እየጠጣን ነውና ያው እነሱም እየተጋበዙልኝ ነው። ሮያል ክራውን ወይም ሃይላንድ። አመሰግናለሁ። እንደው ግጥም ለመጻፍ የተለየ ተሰጥኦ ያስፈልጋል? ግጥም ለመጻፍ የተለየ ተሰጥኦ አንድ ነገር ይፈልጋል። እንባ ይፈልጋል፣ ጣር ይፈልጋል፣ ህመም ይፈልጋል። ከታመመው ጋር አብረህ የምትታመም ከሆነ፣ ከሚያለቅሰው ጋር አብረህ የምታረግድ ከሆነ፣ ከሚደሰተው ጋር አብረህ የምትደሰት ከሆነ፣ ህብረተሰቡን ህዝቡን በትክክል የምታውቀው ከሆነ ጥሩ ጸሐፊ ይወጣል ብዬ አስባለሁ። ስለዚህ ልዩ ተሰጥኦ ይፈልጋል ማለት። ልዩ ተሰጥኦ እንግዲህ ያው ማልቀስ ነው። ቡቡ መሆን አለብህ፣ አዛኝ መሆን አለብህ፣ ሩህሩህ መሆን አለብህ። የዘፈን ግጥሞች እንደው ከሌላ የግጥም ዘርፎች በምንድን ነው የሚለዩት? እነሱ ሌላ ህመም አለባቸው። ምን መሰለ፣ ዘፈኑ በሚሰራበት ሰዓት ዜማው ይዞት የሚመጣው ልሳን ነውና ልሳኑ ጠርቶት የሚመጣው ቃል አለ ከወደ ኋላ። ስለዚህ ያንን የማዳመጥ አቅም ነው የሚያስፈልግህ። ልሳኑን መተርጎም አለብህ። ለምሳሌ ወፍዬ የሚለውን ያበበ ተካን ዘፈን አሃ በቅሎዬ አሃ በቅሎዬ ብታረገው ወፏ ድምፅ አይመጣም እና ይርቃል፣ በጣም ያልፋል። ስለዚህ ግጥሙን በምጽፍበት ሰዓት አንደኛ ዜማውን መተርጎም አለብህ። ሁለተኛ ደግሞ ለሙዚቀኞቹ ክፍተት የሚሰጥ ነገር፣ ለሙዚቃ ስራ የሚረዳቸው ነገር፣ ለኢምፕሮቫይዜሽን የሚያገለግል ነገር ለዛ ደግሞ ያስፈልጋል። ስለዚህ ይለያል። ሌላው አንተ ምን ነው በስራዎች ላይ ገጣሚ ሙሉጌታ ግጥም ለመስጠት ዘፋኞች ይመርጣል ትባላለህ እና ትክክል ነው ወይ? መጀመሪያ መቼ መጥተው ነው እኔ እስከ መምረጥስ ካለ መምረጥስ የምደርሰው? እነሱ መቼ መጥተው ነው እኔ ለመምረጥስ ላለ መምረጥስ የምደርሰው? የምመርጥበት አክሴስ ቢኖረኝ በመርጥ ወዳለሁ። ግን አሁን ባለሁበት አቅም አንደኛ የኔም አቅም ውስን ነው፣ የኔም ችሎታ ውስን ነው። ስለዚህ ዘፋኝ ለመምረጥ አልችልም። ሌላውስ ለምሳሌ ሻም በሙዚቃ ቤት ደረጃ እንምጣና አንተ ሙሉጌታ የሰራኸውን ግጥም ለአንድ ድምፃዊ ልትሰጠው ማለት ነው የሚያሰራው ሙዚቃ ቤት ነውና በእነዚህ በሙዚቃ ቤት ባለሀብቶች በነጋዴዎቹና በአንተ እንደው በመካከል የተፈጠረ ችግር አለ? ለምሳሌ በግጥም ስራ ላይ ይሄን አልቀበለውም ያንተን ግጥም ይላል እንግዲህ ምንድን ነው መሰለህ፣ ጉሮሮ የሚወጣውን እጅ መጥነዋል ይባላል። የኔ ጉሮሮ እጄ የሚመጥነው አለው እና እኔ ደግሞ ለራሴ እንደምጎርሰው አርጌ ነው ለወዳጅ የማጎርሰውና ሰርቼ ስሰራው አሪፍ አርጌ ሰርቼ ስሰጠው ምናልባት ሰውየው አቅም አንሶት እንዲህ ምልህ ሊደክም ይችላል። ያኔ አለመግባባት ሊፈጠር ይችላል፣ አለመስማማት ሊፈጠር ይችላል። ይሄ ያለ ነገር ነው። ግን ይሄን ነገር ይስተካከል ቢል ይስተካከልና ይስተካከልም አይስተካከልም በመጀመሪያ ደረጃ እኔ በመፈልገው መንገድ ካልሆነ በስተቀር ንክት አላረጋትም፣ አትቀበለው። 4 ነጥብ። እሺ ሙሉጌታ እንደው እስካሁን ከጻፍካቸው የትኛውን ግጥምህ ነው? መቼም አንድ ሰው ከልጆቹ የትኛውን ትወዳለህ አይባልም፣ ግን ከሰራው የትኛውን ትወዳለህ ይባላል። ከልጆችህም ይባላል። የሚደፍር ስለሌለ ነው። እኔም ደግሞ ስራዎች እንደ ልጆች ናቸው። አዎ እንደው የትኛው ስራህ ነው አንተ በጣም የምትወደው? እኔ አሁን የእውነት ለመናገር ወፍዬን በጣም ወዳታለሁ። ሆዴ ባላበሾ የሚል አለ አንድ የሃና ሸንቁጤ፣ እሱን ወደዋለሁ። ተሸኘሽ ወይ የሚል አንድ ዘፈን አለ ለአበበ ብርሃኔ ለባለቤት የሰራሁት፣ እሱን ወደዋለሁ። እነዚህን ወዳቸዋለሁ። ያው ጣት ከጣት ይበልጥልም፣ አውራ ጣትና ይሄኛው እኩል አያጠብቅም አይደለም? እንደዛ ለማለት እንደው የምትወደውን ስንኝ
እንደው ቀስ ብለህ ታልልኛለህ ለዚህ ልልሃለሁ አሳምሬ ነው እንጂ እንኳን ይሄ ሁላ መኳንንት ተቀመጡ ብቻዬንስ ቢሆን እሺ በል ነፈጎ ታማ ትንፋሽ አጥሯት ደክማ ስታጣጥር ማን ያቃናት ይሆን ውለታ ሳይቆጥር። ይቺ ወፍዬ ላይ ያለች አንዲት ስንኝ ናት። ሆዴ ባላበሽው የሚል ደግሞ የሐና ሸንቁጤ ላይ ያልኩ ደግሞ አዝግቦ ሲያራግብ ባልቢን በከደከ ፈሪ ጉድ ፈላበት ጉድ ተንተከተከ ነው የሚሆነው። እንደው ገጣሚ ሙሉጌታ ለሰራው ስራ ተመጣጣኝ ክፍያ አግኝቻለሁ ብለህ ትገምታለህ? እንኳን ለግጥም ስራ ማንስ ቢሆን ላረሰው ለቆፈረው ተመጣጣኝ ዋጋና ክፍያ አግኝቶ ያውቃል ብለህ ታስባለህ አንተ? you think so? የታለ ገበያና ስራ ለየቀል አይደለም እንዴ? የሰለጠነ እኮ ነው ቀድሞ ልሶ የሚሄደው። ምንም ማድረግ አትችልም። አንተ ያለብህ ምንድነው? መስራት ነው፣ መፍጋት ነው። ያው አገር የሚባል ቋንቋ አለ፣ ህዝብ የሚባል ቋንቋ አለ። መንገድ የሚያሻግርህ ሰው ነው። ብትሞት የምትቀበረው አገር ላይ ነው። ስለዚህ ለአገሩ ለሰው ስትል ግማሽ ለነፍስ ግማሽ ለስጋ ነው። ያው ተቀላቅለህ ትሄዳለህ። ሌላው በቅርብ ሰዎችም ይሁን ባንተ አካባቢ ያሉ እኔን ጨምሮ ማለት ነው ንጉስም ቅዱስም መሆን ትፈልጋለህ? አሳምሬ ይሄንማ ቆሜ ነው ለአገር የሰው የምነግረው። እስቲ ንገርልኝ። ንጉስ የሰው ልጅ ሲፈጠር ቅዱስም ንጉስም ይሆን ዘንድ ነው የተፈጠረው። ምሳሌ ከተፈለገ ቅዱስ ላሊበላ ንጉስን ልብ ይሏል። በቃ ይሄ እንግዲህ ራእይ ነው። ይተገበራል አይተገበርም፣ የአንድ ሰው እድሜ ሊፈጅ ይችላል፣ የሁለት ሰው እድሜ ሊፈጅ ይችላል። ግን የሰው ልጅ ጧቱኑ ሲፈጠር ቅዱስም ንጉስም ነው። በቃ ይሄ ነው ትልቁ። አለቀ። እንደው ከዘፋኝ ሁሉ ለማን ግጥም ብትጽፍ እንደው ደስ ይላል? ኧረ እንዴት ነሽ? ለጌራ ወርቅ። ለምን? እኔ ለምፈልገው ጉዳይ አሪፍ ፈረሰኛ የሱ ነው። እኔ ለምፈልገው ጉዳይ የጌራ ወርቅ ድምጽ ይመቸኛል። እሱን ባገኘው በቃ ስራዎች ሁሉ ይደርሳሉ ብዬ አስባለሁ። መኖር የምትፈልገው እስቲ አንተ እንዴት ነው? እኔ መኖር የምፈልገው አሪፍ ነው። ሳልበላ ሳልጠጣ ሳልተኛ ወሲብ ሳልሰራ በቃ። ለሌላው ዝግጅቴ ላይ ብጠራ ሙሉጌታ ቃል ትገባልኛለህ? ድጋሚ በተለያየ ርዕስ ላይ በተጠንቀቅ። አመሰግናለሁ በጣም ሙሉጌታ። Thank you very much. You're welcome. You're welcome. You're welcome. ዋው ጥሩ ነው በጣም። ሌላ እንዳለህ አንጣ። ግድ የለም።